ክረምት እየመጣ ነው። ሁላችንም መለወጥ እንፈልጋለን። ግን እስኪ አንድ ጥያቄ ልጠይቃችሁ። በዚህ ክረምት ከባለፈው የተሻለ ምን ልታደርጉ አስባችኋል? አብዛኛው ሰው ለዚህ ጥያቄ መልስ የለውም። ለዚህ እኮ ነው መስከረም ላይ ሁል ጊዜ ተመሳሳይ ስሜት የሚሰማን። እንዴ 3 ወር አልነበረኝ እንዴ ምን ስሰራ ከረምኩኝ የሚል ፊሊንግ ሁል ጊዜ ይፈጠርብናል። ይህን ስሜት በደንብ አንደርስታንድ አደርገዋለሁ፣ ምክንያቱም ለብዙ ዓመታት የኖርኩበት ነገር ነው። ሁሌ ቃል እገባለሁ ለራሴ የሆነ ነገር አደርጋለሁ ብዬ ግን ስቲል ያው ነበርኩኝ። ነገር ግን የባለፈው ክረምት ለኔ የተለየ ነበረ። እኔና ጓደኛዬ ዩኒቨርሲቲ ክላሳችንን እንደጨረሰን አንድ ውሳኔ ወሰን። በአሁኑ ክረምት ወደ ቤት መሄድ የለም፣ እዚሁ ቤት እንከራያለን፣ ከስከዛሬው የተለየ ክረምት ማሳለፍ አለብን ብለን ዲሳይድ አደረግን። እናም በዛ ክረምት ብዙ ለውጦችን ተመልክቼበታለሁ። አዳዲስ ስኪሎችን ተማርኩኝ፣ እውነተኛ ዲሲፕሊን ቢልድ ማድረግ ቻልኩኝ። ፕላስ ደግሞ ብዙ ሰዎች ጋር ኔትወርክ ያደረኩበት ጊዜ ነበረ። መስከረም ሲመጣም ወደኋላ መለስ ብዬ ስመለከት ለመጀመሪያ ጊዜ እነዛ የክረምት ወራት አክቹዋል ውጤት አክቹዋል ሪዛልት የተመለከትኩባቸው ነበሩ። ይሄ ክረምት ከማንኛውም ጊዜ የበለጠ አንድ ነገር በግልጽ አስተማረኝ። ክረምት ዝም ብሎ የእረፍት ጊዜ አይደለም። አብዛኞቻችን ወይ ፊልም ስናይ ወይ ወተን ስንዝናና ወይ ሶሻል ሚዲያ ላይ ተጥደን የምናሳልፋት እቺ 3 ወር ህይወታችንን በብዙ አስፔክቶች ሊያሻሽለውና ሊቀይረው ይችላል። በዚህ ቪዲዮም ይሄን ነገር ፊክስ ለማድረግ እንሞክራለን። ግን የምሰጣችሁ ጀስት የታስክ ሊስቶች ወይንም ደግሞ እነዚህ ነገሮች አድርጉ ልላችሁ አይደለም። ይልቁንስ ከመሰረቱ ጀምረን ፋውንዴሽኑን ቢልድ እንዴት እንደምታደርጉና ከዛ ወደ ታስኮቹ እንዴት እንደምትሄዱ እንመለከታለን። ይሄ ቪዲዮ 2 ፓርቶች ይኖሩታል። የመጀመሪያው ፓርት ራሳችንን ቢልድ ለማድረግ ወይም ሰልፍ ግሮዝ ላይ እንድንሰራ የሚረዱንን 5 አስፔክቶች እንመለከታለን። ሁለተኛው ፓርት ላይ ደግሞ ክረምት ላይ ተመራችሁ ወደ ስራ ሊያስገቧችሁ የሚችሉ 5 የተለያዩ ስኪሎችን በዲቴል እንመለከታለን። ፕላስ ደግሞ እስከ ቪዲዮ መጨረሻ ለምትቆዩ ሰዎች እኔ ፐርሰናሊ ያዘጋጀውላችሁ ስጦታ አለ። እስከ መጨረሻው ተከታተሉ። ያ መሆን ለምትፈልጉት ሰው ወይንም ደግሞ ቢልድ ማድረግ ለምትፈልጉት ሪዛልት የሚያቀርቧችሁ 5 የተለያዩ የሰልፍ ዴቨሎፕመንት ፒላሮች አሉ ብዬ አስባለሁኝ። እያንዳንዳቸውን አንድ ባንድ እንመልከት። የመጀመሪያው ፒላር ኢንቴንሽናል መሆን ነው። በጣም ኤፌክቲቭ የሆኑ እንዲሁም ብዙ ሪዛልቶችን የሚያገኙ ሰዎች በጣም ታለንትድ የሆኑት አይደሉም። ባይ ዘ ወይ ይልቁንስ ክሊርሊ ማሰብ የሚችሉት ናቸው። የት መሄድ እንደሚፈልጉ ያውቃሉ። ዴስቲኔሽናቸው የት እንደሆነ፣ መሀል ላይ ሊገጥማቸው የሚችለውን ኦብስታክል አንደርስታንድ ያደርጉታል። እናንተም በዚህ ሰመር የምታደርጉት እያንዳንዱ ነገር፣ የምትገነቧቸው ሀቢቶች፣ የምትማሯቸው ስኪሎች ወይንም ደግሞ የምትሰሩት የመጀመሪያ ኦንላይን ስራችሁ የሚወሰነው በምታስቡበት መንገድ ነው። ቲንኪንጋችሁ ትክክል ካልሆነ የምትወስዷቸው አክሽኖች ትክክል አይሆኑም ማለት ነው። ኖ ማተር ያወጣችሁ ፕላን ፐርፌክት ቢሆን የምትወስዱት አክሽን ትክክል እስካልሆነ ድረስ ፐርፌክት እስካልሆነ ድረስ አሪፍ ሪዛልቶችን ማግኘታችሁ ባይዘዌ ብዙዎቻችን አውቶ ፓይለት ላይ ነው ያለነው። ምን እንደምንሰራ ለምን እንደምንሰራው ራሱ አናውቅም። ስፔሻሊ ክረምት ላይ ደግሞ ራሳችሁንም ተመልክታችሁ ሊሆን ይችላል። ጠዋት አርፍደን እንነሳለን። ዘን ከተነሳን በኋላ ስልካችን ላይ ነን። ጓደኞቻችንን እንመለከታለን። የሆኑ ማናቃቸውን ሰዎች እንመለከትና ራሳችንን ኮምፔር እናደርጋለን። ዝም ብለን እንጨናነቃለን። ለምን እንደምንጨናነቅ ራሱ አናውቅም። ቤዚክሊ ለህይወታችን ሪያክት እያደረግን ነው፣ አክሽን እየወሰድን አይደለም። ግን ይሄን የምናባክነውን 1 ሰዓት ወይም 2 ሰዓት በጆርናሊንግ ብንቀይረው ፕሮባብሊ 10 ደቂቃ ወይም 15 ደቂቃ በሚፈጀው ጆርናሊንግ ብንቀይረው ትልቅ ለውጥ እንመለከታለን። ምክንያቱም ጆርናል ስናደርግ የምንሰራቸው ነገሮች ዳይሬክሽን እንሰጣቸዋለን፣ ኢንቴንሽን ይኖረናል። የምናስብበትን መንገድ ሲጀመር ክሊር እየሆነ ይመጣል። ይሄ ነገር ቤዚክሊ የማይንድ ሴት ስራ ነው። ዝም ብለን የምናሳልፈውን አውቶ ፓይለት ላይ ሆነን የምናባክነውን ቀናችንን በኢንቴንሽን ወይንም ደግሞ አንድ ክሊር ውጤት ባለው ነገር የምንቀይርበት ቴክኒካችን ነው ቤዚክሊ ጆርናሊንግ ያልኳችሁ ማለት ነው። በዚህ ክረምት ጧት ላይ ለ10 ደቂቃ ለ15 ደቂቃ ጆርናል ለማድረግ ሞክሩ። ዝም ብላችሁ ጻፉ። የሆነ ኢንድ ጎል አላችሁ አይደለ? ወደዛ ኢንድ ጎል የሚያቀርቧችሁ ዴይሊ አክሽኖች ይኖራሉ። ዛሬ ይሄን ነው የምሰራው፣ ነገ ይሄን ነው የምሰራው፣ እንደዚህ አይነት ነገር ሊገጥመኝ ይችላል እያላችሁ ጆርናል ባደረጋችሁ ቁጥር አይምሮአችሁን ዳይሬክሽን እየሰጣችሁ ነው። ሲምፕሊ ይመስላል አውቃለሁኝ፣ ግን አይምሮአችን ፎከስ እንዲያደርግ የሆነ የሚጓዝበት ዳይሬክሽን እንዲኖር በጣም ይረዳዋል። መነሻ ፖይንታችን ጆርናሊንግ ነው። ባይ ዘ ወይ ጆርናል እንድታደርጉ የሚረዳችሁንም ቴምፕሌት አዘጋጅቼላችኋለሁኝ። ጠዋት ላይ ማታ ላይ እንዲሁም ኦቨርኦል ሳምንታችሁንም ሪቪው የምታደርጉበት ቴምፕሌት አዘጋጅቼ የቴሌግራም ኮሚኒቲ ላይ ፖስት አድርጌላችኋለሁኝ። ሊንኩ ዲስክሪፕሽን ላይ ያለ፣ ገብታችሁ ቼክ አድርጉት። ኦኬ ጆርናሊንግ መነሻ ነጥባችን ነው። ግን 3 ቀን 4 ቀን እንኳን እንዳንቆይ የሚያደርገን አንድ ነገር አለ። እሱም አቴንሽናችን ነው። አቴንሽናችን ትልቁ ሀብታችን ወይንም ደግሞ ትልቁ አሴታችን ነው። ግን ብዙዎቻችን ይሄን ነገር እያጣኑ ነው። ይሄ የሚሆነው ስልካችን ላይ ባሉት አፖች እንዲሁም ሶሻል ሚዲያ ፕላትፎርሞች ነው። እነዚህ አፖች እና ፕላትፎርሞች ዲዛይን የሚደረጉት ስማርት በሆኑ ኢንጂነሮች እንዲሁም ሳይኮሎጂስቶች ነው። ስማርት ስላችሁ
ከኛ በአይኪው በብዙ ቁጥር የሚበልጡ ሰዎች ናቸው። በደንብ የኛን ሳይኮሎጂ አንደርስታንድ የሚያደርጉና ምን አቴንሽናችንን ሊወስደው እንደሚችል በደንብ የተረዱ ሰዎች ናቸው። ስለዚህ በዚህ ክረምት የምሰጣችሁ ትልቁ ቻሌንጅ አቴንሽናችሁ እየወሰደ ያለውን ፕላትፎርም ኮምፕሊትሊ መደለት ነው። ኢንስታግራም ሊሆን ይችላል፣ ዩቲዩብ ሾርት ሊሆን ይችላል፣ ቲክቶክ ሊሆን ይችላል። ታውቁታላችሁ የትኛው ፕላትፎርም ላይ ረጅም ሰዓት እንደምታባክሩ። አላቆም ካላችሁ ደግሞ ገብታችሁ ሴቲንግ ላይ ቼክ ማድረግ ትችላላችሁ። ሶ ያን ፕላትፎርም ኮምፕሊትሊ ደልቱት። ላይክ ሪስትሪክትድ ማድረግ ታይመር ማዘጋጀት ሳይሆን ጭራሹን ደልቱት። ምክንያቱም ኤክስፖዝድ እስከሆናችሁ ድረስ ለዛ ፕላትፎርም ራሳችሁን ኤክስፖዝ እስካደረጋችሁ ድረስ የመመለስ እድላችሁ ሰፊ ነው። ስለዚህ መደለቱ ይሻላል። ፕሮባብሊ 2 ቀን 3 ቀን ልትቸገሩ ትችላላችሁ፣ ግን ቻሉት። ከዛ በኋላ ትረሱታላችሁ። ስለዚህ ያን ፕላትፎርም ካስወገዳችሁ በኋላ በሚኖራችሁ ታይም አክቹሊ የሚገነባችሁና ቢልድ የሚያደርጋችሁ ነገር ትሰሩበታላችሁ። ማንበብ ሊሆን ይችላል፣ የሆነ ስኪል ፕራክቲስ ማድረግ ሊሆን ይችላል፣ ወይንም ደግሞ የሚጠቅማችሁ ሰዎች ጋር ኮንቨርሴሽን ልታደርጉ ትችላላችሁ። አረ እንደው ምንም ነገር አታደርጉ፣ ጀስት ቁጭ ብላችሁ ማሰብ ራሱ ሊሆን ይችላል። ቁጭ ብላችሁ ስታስቡ ሊደብር ይችላል አውቃለሁኝ፣ ግን የራሳችንን ኦሪጂናል አይዲያዎች የራሳችንን ቢሊፎች ማዳመጥ እንጀምራለን። ይሄ ደግሞ ትልቅ ኢምፓክት አለው። ስለዚህ ድብርት አይደለም ችግሩ፣ ዲስትራክሽን ነው። ግን አቴንሽናችንን ወደ ጥሩ ነገር መቀየር ብቻውን በቂ አይደለም። ምክንያቱም ብዙዎቻችን ጥሩ ነገር እየሰራን ነው፣ ጥሩ ነገር እየተማርን ነው ብለን አስበን ግን አክቹሊ እየተማረን ላይሆን ይችላል። ስለዚህ ወደ ሶስተኛው ፒላራችን እንገባለን። ይሄም ምንድነው? እንዴት መማር እንዳለብን መረዳት ነው። እዚህ ጋር አብዛኛው ሰው የማይነግራችሁ ነገር ልንገራችሁ። ብዙዎቻችን እንዴት ነገሮችን መማር እንዳለብን አናቅም። የሆኑ ቪዲዮዎችን ኮንሱም እናደርጋለን፣ የሆኑ መጽሐፎችን እናነባለን። እንደዚህ ስናደርግ ያንን ነገር የተረዳነው ያንን ነገር በደንብ አንደርስታንድ ያደረግነው ይመስለናል፣ ግን አክቹሊ አይደለም። ስለሆነ ስኪል ቪዲዮ መመልከት ወርዶ መስራት ጋር ተመሳሳይ አይደለም። የሆነ መጽሐፍ ማንበብ ውስጡ ያሉትን ኮንሰፕቶች አንደርስታንድ ማድረግ አይደለም። ይሄን የምላችሁ እኔም ራሴን ለረጅም ጊዜ ስሸውድ ስለነበረ ነው። የሆኑ ቪዲዮዎችን መመልከት፣ የሆኑ መጽሐፎችን ማንበብ ያንን ነገር መረዳት ወይንም ደግሞ ወርዶ መስራት ጋር የተለያየ ነገር ነው። ለኔ አሁን ላይ ትልቁ የመማር ወይንም ደግሞ አንድን ነገር የመረዳት ስኪል አክሽን መውሰድ መቻል ነው። አክሽን በወሰድን ቁጥር ፊድባክ እናገኛለን። ያ ፊድባክ ትክክል ልንሆን እንችላለን፣ ወይንም ደግሞ ተሳስተን ሊሆን ይችላል፣ ወይንም ደግሞ የሆነች የጎደለችን ነገር ትኖራለች። እነዚህ ነገሮች ደግሞ ከምታስቡት በላይ ትምህርት ይሰጡናል። ኢቭን እንኳን ያን ነገር ፊድባክ የማይሰጣችሁ ከሆነ የሆነ ከናንተ የተሻለ ሰው ፈልጉ። 1 ስቴፕ 2 ስቴፕ የቀደማችሁ ሰው ሊሆን ይችላል፣ ግን እናንተን 1 ስቴፕ ለመቅደም ፕሮባብሊ 10 ሚስቴክ ወይንም ደግሞ 20 ሚስቴክ ሰርቶ ሊሆን ይችላል። እናንተን ፊድባክ ሲሰጣችሁ ከዛ ሰው ሚስቴኮች እየተማራችሁ ነው ማለት ነው። ሞር በጠየቃችሁ ቁጥር ሞር እያወቃችሁ ያንን ነገር አቮይድ እያደረጋችሁ ሚስቴኮቹን እናንተም ሌሎች ሚስቴኮችን በሰራችሁ ቁጥር እየተማራችሁ ትመጣላችሁ። ስለዚህ አይ ቢሊቭ ትልቁ የኤጁኬሽን ወይንም ደግሞ አንድን ነገር ለመማር የሚያስፈልገን ስኪል ሞር ፕራክቲስ ማድረግ ሞር አክሽን መውሰድ መቻል ነው። ስለዚህ በዚህ ክረምት መማር ለምትፈልጉት ነገር ኮንሱም ከማድረግ ይልቅ ሞር አክሽን ውሰዱ። አራተኛው ፒላር ሰርክላችን ነው። ብዙ ጊዜ ሰምታችሁታል፣ ግን እደግምላችኋለሁ። በዚህ ክረምት ቢውልድ ማድረግ የምትፈልጉትን ካራክተር የሚወስኑት አብራችሁ ጊዜ የምታሳልፏቸው ሰዎች ናቸው። አይኖ ራሴን መቆጣጠር እችላለሁ ልትሉ ትችላላችሁ፣ ግን ለብዙ ሰው አይሰራም። ፕሮባብሊ አንዳንድ ሰዎች ሊያደርጉት ይችላሉ፣ ግን ለአብዛኛው ሰው አይሰራም። ኢቭን እንኳን ክረምት ላይ ብዙ ሰዎች ጋር ባትገናኙም ፕሮባብሊ መስከረም ላይ ወይንም ደግሞ ይሄ በጋ ላይ የሆኑ ጓደኞች ይኖራቸዋል፣ ወይንም ደግሞ የሆነ ሰርክል ይኖራቸዋል። ያ ሰርክል ወደኋላ እየጎተታችሁ ከሆነ ከዛ ሰርክል ለመራቅ ክረምት በጣም ተመራጭ ጊዜ ነው። ለምሳሌ የዩኒቨርሲቲ ተማሪ ከሆናችሁና ጓደኞቻችሁ አሪፍ ካልሆኑ ሰርክላችሁ አሪፍ ከሆነ ከነዛ ሰዎች ለመራቅ ኮኔክሽናችሁን ለመቀነስ ክረምት በጣም ተመራጭ ጊዜ ነው። በጣም የምትደዋወሉ ከሆነ ያንን መቀነስ ትችላላችሁ። ግሩፕ ካላችሁና በጣም ቻት የምታደርጉ ከሆነ ያንን መቀነስ ትችላላችሁ። ዲታችድ መሆን ትጀምራላችሁ ማለት ነው። ይሄ ምንም ድራማቲክ የሆነ ዲሲዥን ወይንም ደግሞ ውሳኔ አይደለም። በቃ ኢንቴንሽናል የመሆን ጉዳይ ነው። ያ ሰርክል ወደኋላ እየጎተታችሁ ከሆነ ማድረግ የምትፈልጉትን ነገር እንዳታደርጉ እየያዛችሁ ከሆነ በቃ ራቁ ከዛ ሰርክል። ሞር እናንተን ወደሚገነቧችሁ እንድታነቡ፣ ስራ እንድትሰሩ፣ ፕራክቲስ እንድታደርጉ ወደሚያደርጓችሁ ሰዎችና ሰርክል ተቀላቀሉ። ይሄኛው ሰርክል ኮምፈርት የሚሰጣችሁ ከሆነ እናንተም አክሽን መውሰድ አትችሉም፣ ወይንም ደግሞ ኮምፈርተብል ሆናችሁ ሌዚ ትሆናላችሁ ማለት ነው። ስለዚህ ከዛ ሰርክል ለመራቅ ክረምት በጣም ወሳኝ ጊዜ ነው። አምስተኛው ፒላር ለዚህ ክረምት አንድ ግልጽ የሆነ ጎል ማስቀመጥ ነው። ይሄን ለማድረግ ስማርት የሚባለውን ሲስተም መጠቀም ትችላላችሁ። ስማርት ሲስተምን ልታውቁትም ትችላላችሁ። ለማታውቁት ስማርት ማለት አብሪቬሽን ነው። ኤስ ማለት ስፔሲፊክ ማለት ነው። ኤም ማለት ሜዠረብል ማለት ነው፣ የሚለካ ነገር ማለት ነው። ዘን ኤ ማለት ደግሞ አቺቨብል የሆነ ነገር ነው። አቺቭ እናደርገዋለን የሚለውን ነገር ሜዠር ማድረግ መቻል አለብን። ዘን አር ማለት ደግሞ ሬሌቫንት ለኛ ጠቃሚ የሆነ ነገር ነው ወይ የሚለው ነው። ቲ ደግሞ ታይም ባውንድ ነው፣ በሆነ የታይም ኢንተርቫል የተገደበ ማለት ነው። በዚህ ክረምት ፕላን ስታደርጉ የሆነ ኢንድ ጎል ስታስቀምጡ ሌትስ ሴይ 6 መጽሐፍ መጨረስ ሊሆን ይችላል። ስፔሲፊክ አደረግነው ማለት ነው። የመጽሐፎቹን ስም ደግሞ እንለያለን በዛው።
ስፔሲፊክ ስናደርገው ዘን ሜዠረብል ይሆናል። ሜዠረብል ስናደርገው እንዴት ሊሆን ይችላል? በቀን ይሄን ያክል ፔጅ ማንበብ 20 ፔጅ 30 ፔጅ እናደርገዋለን። ዘን አቺቨብል ነው ወይ የሚለውን ነገር you know it ፖቴንሻላችሁን ስለምታውቁት ማለት ነው። ሶ አቺቨብል መሆኑንም ቼክ ታደርጋላችሁ። ዘን ሬሌቫንት ነው ወይ በዚህ ክረምት ጊዜን የማባክንበት ነገር ለኔ ሬሌቫንት ነው ወይ የሚለውንም ነገር ትመለከታላችሁ። ዘን ይሄን ነገር ካደረጋችሁ በኋላ በታይም ባውንድ ታደርጉታላችሁ። በአንድ ወር የሆነ ነገር እማራለሁ፣ በሁለተኛው ወር ፕራክቲስ ማድረግ ጀምራለሁ፣ ሶስተኛው ወር ላይ ክላይንት አውትሪች ማድረግ ጀምራለሁ ሊሆን ይችላል። ሶ እንደዚህ አድርጋችሁ በታይም ባውንድ ስታደርጉት ሞር ስፔሲፊክ የሆነ እና አቺቭ ለመደረግም የተሻለ ጎል ይኖራችኋል ማለት ነው። ኦኬ እስካሁን የአሁኑን ክረምት አሪፍ አድርጋችሁ እንድታሳልፉ ወይንም ደግሞ ጥሩ ሪዛልት እንድታመጡ የሚረዷችሁን 5 የሰልፍ ዴቨሎፕመንት ፒላሮች ተመልክተናል። አሁን ደግሞ ብዙዎቻችሁ ስትጠብቁት ወደ ነበረው ፓርት እንገባለን። ኢንቴንሽናችሁን ወይም ዳይሬክሽናችሁን ከለያችሁ በኋላ በዚህ ክረምት ተምራችሁ ወደ ስራ የሚያስገቧችሁን 5 የተለያዩ ሳይድ ህስሎችን እንመለከታለን። እነዚህ ነገሮች እኔ ፐርሰናሊ የማውቃቸው እንዲሁም አንዳንድ ጓደኞችም የሚሰሯቸው ስራዎች ናቸው። ሶ ቤዚክሊ የሚሰሩ ነገሮች ናቸው። የመጀመሪያው ሳይድ ህስል ኮንተንት ራይቲንግ ነው። እያንዳንዱ ቢዝነስ፣ እያንዳንዱ ኮንተንት ክሬተር፣ እያንዳንዱ ፐርሰናል ብራንድ አሁን ላይ ኮንተንት እንዲዘጋጅለት ኮንተንት የሚጽፍለት ሰው ይፈልጋል። ምክንያቱም ጊዜው ሶሻል ሚዲያ ስለሆነ ልታዘጋጇቸው የምትችሏቸው የኮንተንት ታይፖች ቤዚክሊ ፖስቶች ሊሆኑ ይችላሉ፣ ብሎጎች ሊሆኑ ይችላሉ፣ የተለያዩ የሊንክድኢን ፖስቶችን ልጽፉ ትችላላችሁ፣ ወይንም ደግሞ የቲክቶክ የኢንስታግራም ቪዲዮዎችን ስክሪፕት ልታዘጋጁ ትችላላችሁ። የዩቲዩብ ሎንግ ፎርምንም እንደዛው ማለት ነው። ሶ ቤዚክሊ ስራችሁ የሚሆነው ኢንጌጅ የሆኑና ሰዎችን ሊጠቅሙ የሚችሉ ፕላስ ደግሞ የዛ የክላይንታችሁን ፍላጎት ሳቲስፋይ የሚያደርጉ ኮንተንቶችን መጻፍ መቻል ነው። ሶ ዲማንዱ ከምታስቡት በላይ ትልቅ ነው። ምክንያቱም እንደነገርኳችሁ ጊዜው የሶሻል ሚዲያ ጊዜ ነው። ብዙ ሰዎች ኮንተንት ክሬተር እየሆኑ ነው። ብዙ ቢዝነሶች ኦንላይን ቢዝነሳቸውን እያስተዋወቁ ነው። ብዙ ብራንዶች ቢውልድ እየተደረጉ ነው። ሶ እነዚህ ሁሉ ኮንተንት ይፈልጋሉ። ኮንተንት የሚጽፍላቸውና የሚያዘጋጅላቸው አካል ይፈልጋሉ። ሶ ትልቅ ዲማንድ ያለው ፊልድ ነው። ግን አክቹሊ ሳቲስፋይ የሚያደርገው የሰው ቁጥር በጣም ትንሽ ነው። ባይ ዘ ዌይ ኮንተንት ራይቲንግ ለመጀመር በጣም ቀላል የሆነ ስኪል ነው። ስፔሻሊ ደግሞ መጻፍ የምትወዱ ከሆነ ስነ ጽሁፍ ላይ ኢንተረስትድ ከሆናችሁ ለእናንተ በጣም ቀላል ይሆንላችኋል። ጀስት አንድ ነገር ብቻ ነው የምትጨምሩት፣ ለኦዲየንስ መጻፍ መቻልም ማለት ነው። ምክንያቱም ያ ኮንተንት ፐብሊሽ የሚደረገው የተለያዩ የሶሻል ሚዲያ ፕላትፎርሞች ላይ ነው። ዩቲዩብ ላይ፣ ቲክቶክ ላይ፣ ኢንስታግራም ላይ ስለሆነ የዛን ኦዲየንስ ፍላጎቶች ማሟላት እንዲሁም የክላይንታችሁን ፍላጎት ማሟላት፣ ፕሮዳክት የሚሸጥ ነገር ካለ ሰዎችን ኮንቪንስ ማድረግ መቻል፣ የሰዎችን ፕሮብሌም ሶልቭ ማድረግ መቻል፣ እነዚህ ነገሮች ኮንሲደር አድርጋችሁ የምትጽፉ ከሆነ አሪፍ ኮንተንት ራይተር መሆን ትችላላችሁ። ስለዚህ በዚህ ሰመር ኮንተንት ራይቲንግን ለማዳበርና ለመልመድ የሆኑ ቶፒኮችን ምረጡ። ፕሮባብሊ 2-3 ቶፒኮችን ምረጡና ስለነዛ ነገሮች የተለያዩ ኮንተንቶችን አዘጋጁ። ጀስት ቁጭ ብላችሁ ጻፉ። መጻፍ ነው ስራችሁ። ሶ ኮንተንት ታዘጋጃላችሁ፣ ራሳችሁን እያያችሁ ትገመግማላችሁ። እኔ ኦዲየንስ ብሆን ይሄን ኮንተንት ኮንሱም አደርገዋለሁኝ ወይ የሚለውን ነገር ራሳችሁን እየጠየቃችሁ ሞር ኮንተንታችሁን ታሻሽላላችሁ። ወይንም ደግሞ የሆኑ ኮንተንት ክሬተሮችን ሶሻል ሚዲያ ላይ የሚሰሩ ሰዎችን ተመልከቱ። እንዴት ኮንተንታቸውን እንደሚያዘጋጁ፣ የሚናገሩበትን መንገድ፣ ኦዲየንሳቸውን እንዴት ሳቲስፋይ እንደሚያደርጉ፣ እነሱም ፕሮዳክታቸውና ሰርቪሳቸውን እንዴት ፕሮሞት እንደሚያደርጉ በደንብ ተመልከቱ። ያንን ካያችሁ በኋላ እናንተም ፕራክቲስ ታደርጋላችሁ ኮንተንታችሁ በዛ መልኩ ለመስራት ማለት ነው። ዋንስ ኮንተንት ራይቲንግ እንዴት እንደሚሰራ ከተማራችሁና ፕራክቲስ ካደረጋችሁ በኋላ ቀጣይ የምታደርጉት ምንድነው? በአቅራቢያችሁ ያለ ኦንላይን የሚሰራ ቢዝነስ ሊሆን ይችላል፣ ወይንም ደግሞ የሆነ ኮንተንት ክሬተር ካለ አናግሩት። 2 ወይም 3 ኮንተንት ፎር ፍሪ ልጻፍልህ ወይም ላዘጋጅልህ ትሉትና ፊድባክ እንዲሰጣችሁ ታደርጋላችሁ። ምክንያቱም ቅድም እንደነገርኳችሁ ነው ትልቅ ትምህርት የምናገኘው ከፊድባክ ስለሆነ ማለት ነው። ይሄ ኮንተንት ያዘጋጃችሁለት ሰው ስራችሁ ከተመቸው አብራችሁ ረጅም ጊዜ ልትሰሩ ትችላላችሁ። ፕሮባብሊ የሚከፍላችሁ ክላይንታችሁም ሊሆን ይችላል። ኢቭን እንኳን ባይመቸው የሰራችሁ ስራ ባይመቸውና አብራችሁ ባቀጥሩ ለእናንተ ፖርትፎሊዮ ይሆናችኋል። ያን ሰው ያ የሰራችሁት ኮንተንት እንደ ፖርትፎሊዮ ተጠቅማችሁ ሌሎች ክላይንቶችን ልታናግሩበት ትችላላችሁ። ይሄ ብቻም አይደለም፣ ያ ሰውዬ ጋር ስትሰሩ የሰራችኋቸው ሚስቴኮች ብዙ ነገር ያስተምራችኋል። ሶ እንደዚህ አድርጋችሁ ኮንተንት ራይቲንግ ስራ ላይ መግባትም ሞር ክላይንቶችንም አውትሪች ማድረግ ትችላላችሁ። ሁለተኛው ሳይድ ሀስል ሾርት ፎርም ቪዲዮዎችን ኤዲት ማድረግ ነው። እነዚህን ቪዲዮዎች ኤዲት ለማድረግ የሚያስፈልጓችሁ ሶፍትዌሮች ፎር ፍሪ የምታገኟቸው ነገሮች ናቸው። ጀስት በካፕከት መጀመር ትችላላችሁ፣ ወይንም ደግሞ ፕሪሚየር ፕሮ፣ አፍተር ኢፌክት የሚባሉ ፕላትፎርሞችን ፎር ፍሪ ኢንስታል አድርጋችሁ መማር ትችላላችሁ። ፕላስ ደግሞ ሾርት ፎርም ቪዲዮ ኤዲቲንግ ለመማር ቀላል ነው፣ ወይንም ደግሞ ይሄ የስኪል ከርቭ የምንለው ነገር አነስ ያለ ነው። ምክንያቱም ኤዲት የምታደርጉት አጫጭር ቪዲዮዎች ናቸው። ፕሮባብሊ ከ15 እስከ 30 ሰከንድ እስከ 60 ሰከንድ የሚሆኑ ቪዲዮዎች ስለሆኑ አጭር ነው።
ኤዲት የምታደርጉት ነገር ሎንግ ፎርም ቪዲዮ አይደለም፣ ወይንም ደግሞ እንደዚህ ዩቲዩብ ቪዲዮ ረጅም ቪዲዮ አይደለም ኤዲት የምታደርጉት። ሶ በዚህ ክረምት ይህንን ስኪል ለመማር ማድረግ ያለባችሁ እኔ ፐርሰናሊ ሪኮመንድ የማደርጋችሁ የመጀመሪያውን 1 ሳምንት እና 2 ሳምንት ቪዲዮ ኤዲቲንግ ሶፍትዌሮችን ለመረዳት ቤዚክ የኤዲቲንግ ኮንሰፕቶችን ለመረዳት ያንን ጊዜ ኢንቨስት ታደርጋላችሁ። ከዛ በኋላ ያለውን ግን እየተማራችሁ ጎን ለጎን ፕራክቲስ የምታደርጉበት ጊዜ መሆን መቻል አለበት። ምክንያቱም ቪዲዮ ኤዲቲንግ ሞር ኦፍ የፕራክቲስ ስራ ስለሆነ ማለት ነው። ፕላስ ደግሞ እነዚህ የሰራችኋቸውን ወይም ፕራክቲስ ያደረጋችሁባቸውን ቪዲዮዎች እንደ ፖርትፎሊዮ መጠቀም ትችላላችሁ። ክላይንቶች ጋር ስትሄዱ ከዚህ በፊት የሰራችሁ ስራ ስትባሉ እነዛ ማሳየት ትችላላችሁ። ይሄ ብቻ አይደለም፣ ደግሞ ሶሻል ሚዲያ ላይ ፖስት ብታደርጓቸው፣ ኢንስታግራም ላይ፣ ቲክቶክ ላይ ብትፖስቷቸው ያ ቪዲዮ ክላይንቶች ጋር ወይንም ደግሞ በእኛ ኬዝ ኮንተንት ክሬተር እና ስሞል ቢዝነሶች ጋር ሊደርስ ይችላል። ሶ እነዛ ሰዎች ተመልክተው እነሱ ራሳቸው አፕሮች ሊያደርጓችሁ ይችላሉ። ሶ በዚህ መልኩ ክላይንቶችን ማግኘት ትችላላችሁ። ቤዚክሊ የቪዲዮ ኤዲቲንግ ስራ እንደዚህ ነው የሚሆነው። ሶስተኛው የምንመለከተው ሳይድ ሀስል ተምኔል ዲዛይን ማድረግ ነው። ተምኔል መስራት መቻል የግራፊክ ዲዛይኒንግ አንድ አካል ነው፣ ግን ብዙ ሰዎች ብቻውን የማይማሩትና ማስተር የማያደርጉት የስኪል ታይፕ ነው። ተምኔል ማለት ያው እንደምታውቁት የሆነ ዩቲዩብ ቪዲዮ ከመመልከታችሁ በፊት ቀድማችሁ የምትነኩት ኢሜጅ ነው። ሶ ያንን ዲዛይን ማድረግ ነው ስራችሁ የሚሆነው። ተምኔሉ አሪፍ ካልሆነ ያን ቪዲዮ የመመልከት እድላችሁ በጣም ይቀንሳል። በዩቲዩብ CTR ይባላል፣ ወይንም ደግሞ ክሊክ ስሩ ሬት የሚባል ነገር አለ። ሶ ሰዎች የሚመለከቱት ያን ቪዲዮ ተምኔሉ አሪፍ ከሆነ ታይትሉም አሪፍ ከሆነ ነው። ሶ እናንተ የምትሰሩት ያቺ ክሊክ የምትደረገዋን የዩቲዩብ ተምኔል ነው ማለት ነው። አብዛኞቹ የዩቲዩብ ኮንተንት ክሬተሮች ደግሞ ተምኔል ዲዛይን ማድረግ ወይንም ደግሞ የግራፊክ ዲዛይኒንግ እውቀቱ የላቸውም። ሶ ወይ የካንቫ ቴምፕሌት ተጠቅመው የሚያስጠላ አይነት ተምኔል ነው የሚያዘጋጁት፣ ወይንም ደግሞ ለሆነ ሰው አውትሶርስ ነው የሚያደርጉት። ሶ የእናንተ ስራ የሚሆነው የሚያምር ተምኔሎችን ለነዚህ ክላይንቶች ማዘጋጀት መቻል ነው። ቤዚክሊ አንድ ስፔሲፊክ ፕላትፎርም ላይ ስለሆነ የምትሰሩት የክላይንታችሁ ቁጥር ሊቀንስ ይችላል። ግን እነዚህ ክላይንቶች ወይንም ደግሞ ዩቲዩብ ላይ ኮንተንት የሚሰሩ ሰዎች ፕሮባብሊ በሳምንት አንድ ኮንተንት ወይንም ደግሞ 2 ኮንተንት የሚያዘጋጁ ከሆነ ቋሚ ክላይንት ይኖራቸዋል። ቋሚ በሳምንት የምትሰሩለት ሰው ይኖራቸዋል። ሶ በተቻላችሁ መጠን ደግሞ ሰዎችን ባሰፋችሁ ቁጥር ክላይንት ቁጥራችሁን በጨመራችሁ ቁጥር አሪፍ ገቢ ይኖራቸዋል ማለት ነው። እኔ ፐርሰናሊ የማውቀው አንድ ተምኔል ዲዛይነር አለ። እሱ ልጅ በቃ የብዙ ኮንተንት ክሬተሮች ዩቲዩብ ላይ የሚሰሩ ታዋቂ ኮንተንት ክሬተሮች ተምኔል ዲዛይነር እሱ ነው። ይሄም ያሳየው ምንድነው ብዙ ዲማንድ አለ፣ የሚፈልግ ሰው አለ፣ ግን ያንን ዲማንድ ሳቲስፋይ የሚያደርግና በቂ ስኪል ያለው ሰው የለም ማለት ነው። ሶ እናንተ ያንን ስኪል በደንብ ካዳበራችሁ ብዙ ክላይንቶችን የማግኘት እድል አላችሁ ማለት ነው። ሌላው ደግሞ እነዚህ ኮምፕሌክስ የሆኑትን የግራፊክ ዲዛይኒንግ ሶፍትዌሮች እና አዶቤ ፎቶሾፕ ምናምን ማስተር ማድረግ ካቃታችሁ ወይንም ደግሞ ለመማር ጊዜ የሚፈልግባችሁ ከሆነ ኤአይ መጠቀም ትችላላችሁ። ግን ኤአይ መጠቀም ስል ደግሞ የሚያስጠላ አይነት ተምኔል ማዘጋጀት አይደለም። በደንብ ኤአይውን መረዳት መቻል አለባችሁ። እንዴት ፕሮምፕት እንደምታዘጋጁ፣ እንዴት በደንብ የፌስ ካራክተሩን ወይንም ደግሞ የሰውየውን ፊት ማስመሰል እንደምትችሉ እሱን ነገር በደንብ ከተረዳችሁ አሪፍ ተምኔሎችንም በኤአይ ማዘጋጀት ትችላላችሁ። ቤዚክሊ ሳምፕል አድርጌ ያዘጋጀሁላችሁ ቪዲዮ አለ ይሄንን የሚያሳይ እንዴት በኤአይ ግራፊክ ዲዛይኒንግ ወይንም ደግሞ ይሄ ተምኔል ዲዛይኒንግ መስራት እንደምትችሉ የሰራሁት ቪዲዮ አለ። ከላይ ወይንም ደግሞ ዲስክሪፕሽን ላይ ማግኘት ትችላላችሁ። ሶ እሱን ቼክ አድርጉት። ቤዚክሊ እሱ በቂያችሁ አይደለም። በደንብ ኤአይን ማስተር ማድረግ አለባችሁ። ፕሮምፕት አጻጻፍ፣ እንዲሁም ይሄ ያልኳችሁን የፌስ ካራክተሩ በደንብ በሚያምር መልኩ መስራት መቻል አለባችሁ። ሶ እነዚህ ነገሮች ከተጠቀማችሁ በኤአይ መስራት ትችላላችሁ። አራተኛው ሳይድ ሀስል ደግሞ ኮንተንት ክሬሽን ነው። ይሄኛውን ስኪል እኔ ፐርሰናሊ ላለፈው 1 ዓመት ስሰራበት የቆየሁት ነው። ሶ ከሌሎቹ የሚለየው ምንድነው? የራሳችሁን ነገር ነው ቢውልድ የምታደርጉት። ለክላይንት አይደለም የምትሰሩት፣ ግን የራሳችሁን ፐርሰናል ብራንድ ወይንም ደግሞ የምትታወቁበትን ነገር ቢውልድ የምታደርጉበት ስኪል ወይም ሳይድ ሀስል ነው። ኮንተንት ክሬሽን አይደለ ስሙ? ምን ማለት ነው? ኮንተንት ማዘጋጀት መቻል ነው። ኮንተንት ስንል ምን ሊሆን ይችላል? ቴክስት ሊሆን ይችላል፣ ቪዲዮዎች ሊሆኑ ይችላሉ፣ ግራፊክሶች ሊሆኑ ይችላሉ፣ ኢንስታግራም ላይ ሊንክድኢን ላይ የሚፖሰቱ። ሶ ቤዚክሊ ስራችን የሚሆነው የሰዎችን ፕሮብሌም በኮንተንታችን ሶልቭ ማድረግ መቻል። በዚህ ክረምት ደግሞ ኮንተንት ክሬሽን ለመጀመር እኔ ሪኮመንድ የማደርጋችሁ መጀመሪያ የሆነ ፕላትፎርም ምረጡ። ሌትስ ሴይ ዩቲዩብ መረጣችሁ ዘን ዩቲዩብ ላይ የሆነ ኦዲየንስን ውሰዱ። ለምሳሌ የዩኒቨርሲቲ ተማሪዎች ወይም የሃይስኩል ተማሪዎችን ልትወስዱ ትችላላችሁ። ያን ከወሰዳችሁ በኋላ ለነሱ የሚጠቅሙ የተለያዩ ኮንተንቶችን ሜቢ ፕሮዳክቲቭ እንዲሆኑ፣ የሚያጠኑባቸውን ቴክኒኮች እንዲያዳብሩ፣ ገንዘብ ኦንላይን መስራት እንዲችሉ እንደዚህ አይነት ቶፒኮችን ከመረጣችሁ በኋላ ያንን ታርጌት አድርጋችሁ የነሱን ፕሮብሌሞች ሶልቭ ለማድረግ በማሰብ ናት ገንዘብ መስራትን አስባችሁ ሳይሆን የነሱን ፕሮብሌም መፍታትን ካሰባችሁ በኋላ ኮንተንት ታዘጋጃላችሁ። ሶ ክረምት ላይ ዋና ዓላማችን የሚሆነው የኮንተንት ክሪኤተር ስኪሎችን ቢውልድ ማድረግ ነው። ኮንተንት ክሪኤሽን ስንል ብዙ ሳይድ አለው።
ወጥቶ ካሜራ ላይ የመናገር ስኪል አንድ ስኪል ነው። ኮንተንት የማዘጋጀት ስኪል፣ በደንብ ዴሊቨር ማድረግ መቻል፣ ሰዎችን ማሳመን መቻል፣ እነዚህ ኦቨርኦል የኮንተንት ክሬተር ስኪሎች ናቸው። ሶ በዚህ ክረምት ዋና ዓላማችን እነዚህን ስኪሎች ቢውልድ ማድረግ መቻል ነው። በዚህ መልኩ ጥቂት ኦዲየንስ ታገኛላችሁ ወይንም ደግሞ ጥቂት እናንተ ጋር ኢንጌጅ የሚያደርግ ሰው በዚች ክረምት ታገኛላችሁ። ዋንስ እነዚህን ኦዲየንሶች ከያዛችሁ በኋላ ፊድባክ እንዲሰጧችሁ ወይንም ደግሞ እነሱ የሚፈልጓቸው ነገሮች ምንድናቸው፣ የሚሰጡ ፊድባኮች ምንድናቸው የሚለውን ነገር ከተመለከታችሁ በኋላ የዛኔ ኢምፕሩቭ እያደረጋችሁ ኮንተንታችሁን አፕዴት እያደረጋችሁ እያሻሻላችሁ ትመጣላችሁ። ዋንስ እንደዛ ስታደርጉ ሞር ኮንተንታችሁ የመታየት እድላቸው፣ ብዙ ሰዎች ጋር የመድረስ እድላቸው እየጨመረ ይመጣል ማለት ነው። ሶ በዚህ ክረምት ዋና ዓላማችን ኮንተንት ክሬሽንን በደንብ አንደርስታንድ ማድረግና መጀመር መቻል ነው። ዋንስ ኦዲየንሳችሁ ከገነባችሁ በኋላ ገንዘብ የምታገኙባቸው ብዙ አይነት ኦፕሽኖች አሉ። ከነዚህ መካከል ፕሮሞሽን መስራት አንደኛው ነው። የተለያዩ ድርጅቶችን ፕሮዳክትና ሰርቪስ በማስተዋወቅ ገንዘብ ማግኘት ትችላላችሁ። የራሳችሁ ሰርቪስና ፕሮዳክት ካላችሁ ያንንም ማስተዋወቅ ትችላላችሁ። አፊሊየት ማርኬቲንግ የሚባል አለ፣ እሱንም ልትሰሩ ትችላላችሁ። ወይንም ደግሞ እነዚህ ቲክቶክ ላይ ጊፍት ምናምን የምንላቸውን ነገሮች እነሱንም ማግኘት ትችላላችሁ። ሶ ብዙ አይነት መንገድ አለ። እሱን ሪሰርች እንድታደርጉ እኔ ለእናንተ የቤት ስራ እሰጣችኋለሁ ማለት ነው። ፕላስ ደግሞ ለጥቂት ሰዎች ያዘጋጀውላችሁ ነፃ ስጦታ አለኝ። ይህ ስጦታ ምንድነው? በዚህ ክረምት ኮንተንት ክሬሽን መማር እንዲሁም መጀመር ለምትፈልጉ ሰዎች እኔ ፐርሰናሊ ሰፖርት ላደርጋችሁና ከኔ ኤክስፒሪየንስ በመነሳት እናንተን ጋይድ ማድረግ አስቤያለሁኝ። ሶ እንዴት ኮንተንት መጀመር እንዳለባችሁ፣ ምን ፖስት ማድረግ እንደምትችሉ፣ ኮንተንት እንዴት እንደምታዘጋጁ ኦቨርኦል የኔን ኤክስፒሪየንስ ሼር ላደርጋችሁ ያዘጋጀውላችሁ ስጦታ አለ። ሶ እሱን ስጦታ ለማግኘት ታች በማስቀምጥላችሁ የቴሌግራም አካውንት ዲኤም አድርጉልኝ፣ በውስጥ የማናገራችሁ ይሆናል። እንቀጥል። አምስተኛው ሳይድ ሀስል ዲጂታል ፕሮዳክቶችን መሸጥ ነው። ዲጂታል ፕሮዳክት ስንል ማንኛውም ኦንላይን አክሰስ መደረግ የሚችልና ዳውንሎድ መደረግ የሚችል የፕሮዳክት ታይፕ ነው። ምን ሊሆን ይችላል? የተለያዩ ፒዲኤፎች ሊሆኑ ይችላሉ፣ ቴምፕሌቶች ሊሆኑ ይችላሉ፣ ኢቡክ ሊሆን ይችላል፣ የተለያዩ የቪዲዮ ኮርሶች ሊሆኑ ይችላሉ፣ ወይንም ደግሞ የተለያዩ አሴቶች ካሏችሁ ሌትስ ሴይ ግራፊክ ዲዛይኒንግ ወይም ቪዲዮ ኤዲቲንግ ስኪል ካላችሁና የምትጠቀሟቸው ባክግራውንድ ሚውዚኮች፣ የተለያዩ ኤሌመንቶች ካሉ እነሱን ፓክ አድርጋችሁ መሸጥ ትችላላችሁ። ሶ ቤዚክሊ ዲጂታል ፕሮዳክት የምንላቸው ኦንላይን አክሰስ መደረግ የሚችሉ የፕሮዳክት ታይፖች ናቸው። ሶ ዲጂታል ፕሮዳክት አንድ ጊዜ ዴቨሎፕ ማድረግ የሚጠበቅባችሁ ግን ረጅም ጊዜ መሸጥ የሚችል የፕሮዳክት ታይፕ ነው። ሶ ኤፈርት ያን ያክል አይጠበቅባችሁም። ጀስት ሴልስ ላይ ብቻ ነው መስራት የሚጠበቅ ግን እዚህ ጋር ብዙ ሰው የሚሳሳተው ነገር ዲጂታል ፕሮዳክቶች ለመሸጥ ኤክስፐርት መሆን ያለብን ይመስለናል። ግን አክቹሊ አይጠበቅብንም። ዲጂታል ፕሮዳክቶችን ለመሸጥ ጀስት ከሌላው ሰው አንድ ስቴፕ ሁለት ስቴፕ ቀድመን መገኘት ወይንም ደግሞ ለኛ የሰራልን አንድ ነገር ካለ ያንን ነገር ፓክ አድርገን በፒዲኤፍ መልክ ወይንም ደግሞ በቴምፕሌት መልክ አድርገን ለሰዎች መሸጥ እንችላለን። በዚህ ክረምት ዲጂታል ፕሮዳክቶችን ለመሸጥ ማድረግ ያለባችሁ ነገር ምንድነው? እናንተ ፊገር አውት ያደረጋችሁት ወይንም ደግሞ ከሌሎች ሰዎች የተሻላችሁ የሆናችሁበትን ነገር ተመልከቱ። ለምሳሌ ጥናት ላይ ጎበዝ ከሆናችሁና የምትጠቀሙት ፕላነር ካላችሁ ያንን ፕላነር መሸጥ ትችላላችሁ ለተማሪዎች ማለት ነው። ወይንም ደግሞ ገንዘባችሁን በደንብ በጀት ማድረግ የምትችሉ ከሆነ ገንዘባችሁን መቆጣጠር የምትችሉ ከሆነና ያንን የምታደርጉበት ቴምፕሌት ካላችሁ ያን ቴምፕሌት መሸጥ ትችላላችሁ። ቤዚክሊ ዲጂታል ፕሮዳክት ነው። ወይንም ደግሞ ሌትስ ሴይ የዩኒቨርሲቲ የሁለተኛ ዓመት የሶስተኛ ዓመት ተማሪ ናችሁ እንበል። እናንተ የፍሬሽማን ተማሪዎችን አግኝታችኋል። የፍሬሽማን ፈተናዎችን ሶ ፈተናዎቹን ፓክ አድርጋችሁ ለፍሬሽማን ተማሪዎች መሸጥ ትችላላችሁ። ይሄም የዲጂታል ፕሮዳክት ታይፕ ነው። ወይንም ደግሞ የሆነ የእናንተ ፐርሰናል ስኪል ሊኖር ይችላል፣ የእጅ ስራ ምናምን ሊሆን ይችላል። ሶ እነዚህ ነገሮች ስኪሎቻችሁን ለሰዎች ማስተማር ትችላላችሁ በቪዲዮ መልክ ማለት ነው። ሶ ይሄም እንደ ኮርስ መሰጠት የሚችል የዲጂታል ፕሮዳክት ታይፕ ነው። ሶ ብዙ አይነት አለ። እነሱ ነገሮች ተመልክታችሁ ለእናንተ የሚሰራውን ወይም እናንተ የምታውቁትን ነገር ፓክ አድርጋችሁ መሸጥ ትችላላችሁ። ዲጂታል ፕሮዳክቶቹን ምን አይነት ፕላትፎርም ላይ ነው የምሸጠው ካላችሁ ደግሞ ኢትዮጵያ ውስጥ አሁን የቡና የሚባል ሳይት አለ። ሶ እዛ ላይ ፕሮዳክታችሁን አፕሎድ ታደርጋላችሁ፣ ፔመንት ኢንፎርሜሽናችሁን ታስቀምጣላችሁ። ሶ ሰዎች ያንን እያዩ መግዛት ይችላሉ። ወይንም ደግሞ ሲምፕሊ ቴሌግራም ላይ ማድረግ ትችላላችሁ። እናንተን ያናግሯችኋል፣ ዘንድ ከከፈሏችሁ በኋላ ፕሮዳክቱን ትልካላችሁ ማለት ነው። ሶ በዚህ መልኩ መሸጥ ትችላላችሁ። ሰዎች ስለ ፕሮዳክቴ እንዴት ማወቅ ይችላሉ ካላችሁ ደግሞ አንድ ኮንተንት መስራት ትችላላችሁ። ኮንተንታችሁ ላይ ስለ ፕሮዳክታችሁ ታስተዋውቃላችሁ። ሰዎች ኢንተረስትድ ከሆኑ ይገዟችኋል ማለት ነው። ወይንም ደግሞ ወጣችሁ መናገር የማትፈልጉ ከሆነ ኮንተንት መስራት የማትፈልጉ ከሆነ ደግሞ ምን ማድረግ ትችላላችሁ? ሌሎች ኮንተንት ክሬተሮች ጋር ተስማሙና ሌትስ ሴይ እኔ ጋር እንስማማና ዘን ፕሮዳክታችሁን ለመሸጥ እሞክራለሁ። በተሸጠው ልክ የሆነ ያክል ፐርሰንት ለኔ ታሳቢ ታደርጋላችሁ ማለት ነው። በዚህ መልኩ መሸጥ ትችላላችሁ። ወይንም ደግሞ የሆኑ ቴሌግራም ቻናሎች ላይ ማስተዋወቅ ትችላላችሁ። ለምሳሌ አሁን
የእናንተ ፕሮዳክት ለተማሪዎች ከሆነ ተማሪዎች ያሉበት ቻናል ተፈልጉና እዛ ላይ ፕሮሞት ማድረግ ትችላላችሁ። በዚህ መልኩ ብዙ አይነት ሜተዶች አሉ። እንደዚህ አድርጋችሁ ፕሮዳክታችሁን ማስተዋወቅና መሸጥ ትችላላችሁ። ኦኬ 10 ነገሮችን ተመለከትን። ጉዳዩ ግን የመመልከት ብቻ አይደለም፣ ይልቁንስ አክሽን የመውሰድ ጉዳይ ነው። ከዚህ በፊት ብዙ ኮንተንቶችን ተመልክታችኋል። ያለፈው ክረምትም ላይ ሊሆን ይችላል እንደዚህ አይነት ቪዲዮዎችን አይታችኋል። ግን ጉዳዩ የማየት አይደለም አክሽን የመውሰድ እንጂ። ስለዚህ በዚህ ክረምት አክሽን የምትወስዱበትና የሆነ ነገር ቢውልድ አድርጋችሁ ለረጅም ጊዜ የሚጠቅማችሁን ሀቢትና ስኪል የምትይዙበት ክረምት እንደሚሆን ተስፋ አደርጋለሁ። ሜክ ሹር ይሄን ነገር ማድረጋችሁን 90 ቀን አላችሁ፣ ዌስት አታድርጉት። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።